አንድ ለሰዎች አይዲያ ስጥ ብባል ብናገር ማለት ነው ደስ የሚለኝ ነገር ምን መሰለህ? በህይወት ላይ ትወርቃለህ አይደለ? ትወርቃለህ ስል ሁልጊዜ ስናይ ማለት ነው ትወርቃለህ ሲባል ቢዝነስ ላይ ወይም ብሬክአፕ ላይ ስትሆን በህይወት ላይ ወደክ ምናምን አዘንክ ምናምን ነገር ነው የምናስበው። ህይወት ላይ ወደክ የምትለው ማለት ነው ለዛ ለወደክበት ነገር ሪያክት ስታደርግ ነው። ለምሳሌ አንድ ነገር ተፈጠረ በህይወት ላይ አይደለ? ያ ነገር ላይ ሪያክት ካረክ ሁልጊዜ ኔጌቲቭ ፓተርኖችን ታስባለህ። ለምሳሌ አሁን ይህንን ማይንድሴት በስራት ልንገር፣ ጂም አልሰራም ምንም ነገር አልሰራም፣ ግን ማይንድን ማሳመን ትችላለህ። ስፖርት ሰርቻለሁ ዛሬ ስትራፑ ይዞኛል ብለህ የእሱ አይነት ማይንድ ሴት ማለት ነው ስፖርት የሰራ ማይንድ ሴቱን ይዘው ዱፕሊኬት ብታደረጉ ወይም ያንን ነገር ኮፒ ብታደረገው ማይንድክ ያን መስሎች እንደሚገነባ ማወቅ አለብን። ይህንን ሳይንስ አድርጌ አይደለም ነገር ግን ሴም ቲንግ ነው። የሆነ ነገር ላይ ወደካ ሪሌሽንሽፕ ላይ ቢዝነስ ላይ ወይም ምንም አይነት ገንዘብ አልተሳካልም ምናምን፣ ግን ያ ነገሮች መጥፎ ነው ብለህ መታማረር ከሆነ ለዛ ሪያክት ስላደረግ ሁልጊዜ ኔጌቲቭ ቶቶች አሉ ማለት ነው፣ አስተሳሰቦች። ይሄ ነገር እንደዚህ ቢሆን ያሰካለኝ ምን እኮ እንደዚህ ነው ትላለና ሁልጊዜ ብዙ ዩቲዩብ ላይ ፖዚቲቭ ቲንክ አርግ የሚሉክ ለዛም ያንን ነገር ለመንገር ነው ባጭሩ ማለት ነው። ስለዚህ ህይወት ላይ የተሻለ ቦታ ለመድረስ ማለት ነው ታውቃለህ፣ አንዳንዴ ይህንን አስብለኸው አንዳንድ ሲናሪዎች ይኖራሉ። ምን መሰለህ? ይሄ ራሴ ኔጌቲቭ ቶክ አላደርግም። አየህ እኔ ጎበዝ ነኝ እንደዚህ አደርጋለሁ ምናምን ብለህ የሆነ ሰዓት ላይ ያን ነገር ትደግመዋለህ። እኔ በህይወቴ ላይ መቼም ተስፋ አልቆርጥም ብዬ ነበር። ተስፋ አልቆርጥም ምክንያት ቃሉንም ራሱ አላነሳውም ብዬ ነበር እና የሆነ ጊዜ በጣም አስጠላኝ እና ያንን ቃል ያነሳው ታውቃለህ፣ ያንን ቃል ያነሳው እና ያ ነገሮች ኔጌቲቭ ነገሮች ጭንቅላቴ ውስጥ ከተቱ እና ያ ነገር ማለት ነው ከዛ ሊስን የነገርኩ ይሄ ነው። ነገሮችን ሪያክት ካላረክባቸው ማለት ነው ምንም ነገር እንደማይፈጠሩ ነው ታውቃለህ። ምንም ያክል ድሃ ልትሆን ይችላል፣ ሁለት ቢዝነስ ማለት ነው ልከስር ትችላለህ። ሁለት ቢዝነስ 100% ልከስር ትችላለህ፣ ግን ሪያክት አደራረግ የተሻለ ቢሆን ማለት ነው በጣም ከዛ ቢዝነስ ተምረህ ምትለወጣለህ ማለት ነው። እኔ በጣም ከ30 በላይ ሴልስ ኮሎች ነበሩኝ ማለት ነው ዙም ላይ እና ከነሱ ኮሎች ምን ተማርኩ መሰለህ? አሮጋንት ነበርኩ ማለትም እነዚህ ኮሎች ባይሆን ማለት ነው ራሴን አልለወጥ የሚል ወይም አዲስ ነገር ምንም አላገኝበትም ብዬ ነበር ማለት ነው ባስበው ማለት ነው በዚህ ካስተመር ኢንተራክሽን ውስጥ። ግን ታውቃለህ ይሄ አሮጋንት መሆኔ ማለት ነው ወይም ግዴለሽነት መሆኔ ሪስፖንሲብል አለመውሰድ ለዚህ አይነት ነገር ማለት ነው ምን ኮስት አድርጎኛል መሰለህ? የማአት ታይም እንዲያልፍ አድርጌያለሁ ማለት ነው ያለ በነዛ ኮሎች ያለ መማር ማለት ነው። እና አሮጋንት በመሆንበት ሰዓት ምን ውስጥ ከተተኝ መሰለህ? ኔጌቲቭ አስተሳሰብ ውስጥ ከተተኝ። ሌላ ሴልስ ኮል ስወርቅ ማለት ነው ሌላ ሴልስ ኮል ሰዎች አልፈልግም ሲሉ እንደማለት ማለት ነው። ከዛ የሆነ ሰዓት ላይ ወደኋላ ተመልሼ ሁሉንም አጥናቸው እና ፓተርን አየሁ ማለትም ምን እያደረኩ እንደነበር ትሪኮችን ምናምን የተጠቀምኩ ነበር። እንዴት እንደሚወራ አወራር፣ አካሄድ ወይም አለባበስ ምናምን እንደሱ ትሪኮች የተጠቀምኩ ነበርና እንደማይሰሩ ተገነዘብኩ። እና ያ ነው ማገናኘት የምፈልገው ከዛ ነው። ያ ኔጌቲቭ ቶቶች ይከቱብሃል ማለት ነው። ይሄን አሮጋንትነት መሆን ወይም እነዚህ ለነገሮቹ ባጭሩ ሪያክት ካላረግ ለወደክበት ነገር ወይም ታውቃለህ ብዙ ሰው ማለት ነው ሪላይዝ ማድረግ የሚፈልገው ብዙ ሰፈር አረኩ ማለት ብዙ ወደኩ ማለት ብዙ ወደኩ ወይም ብዙ አይነት ነገር አወራው ስለመውደቅ ምናምን ከዛም በኋላ ተነሳው ማለት የተሻለ ቦታ የሚከቱ ይመስለዋል አይደል? ለምሳሌ ብዙ ነገር ወደኩ ምናምን እኔ ነገር ያለው እዚህ ቪዲዮ እና ያ ነገር ማለት ነው ከዛ ተማርኩበት እንጂ አሁን ተመልሼ ወደኋላ ተመልሼ ያንን ነገር ልለፈው ብል ማለት ነው ማልፈበት ስቴፖች አሉኝ ማለት ነው። እና ያን ነገር እንደገና ማለፍ አልፈልግም። ገባ አይደለም? ያን ነገር እንደገና ማለፍ አልፈልግም እና ያን ነገር ሪላይዝ ማድረግ አለ። ብዙ ወደክ ማለት
ከነዚያ ውድቀት ተምረ መመነሳት ነው እንጂ ብዙ ወድቅ ያለው ብለህ ማማረርም ሆነ ፖዚቲቭ ቲንክ ማድረግም የለብህም። ይህን ማወቅ አለብህ። ከነዛ ግን ተምረ መነሳት አለብህ። ይህን ሪላይዝ ማድረግ ያለብህ በዚህ እድሜ ነው፣ ከ23 ዓመት በታች ማለት ነው። ይህን ነገር ሪላይዝ ካረከው ሁሉም ነገር እንደሚስተካከልልህ 100% እርግጠኛ ነኝ። 100% ይህን ማወቅ